ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ። እንግዲህ እንደምታዩት የዛሬ 6 ወር አካባቢ ወጣት ልጅ ምስኪን ገድሏት ነበር። አሁን እድሜ ልክ እስራት ተፈርዶበታልና እንደምታዩት ነው። ይመጥነዋል፣ ግን ቢሰቀል ቢገደል ጥሩ ነበር። ብቻ መንግስት እንግዲህ እንደዛ አድርጎታል ማለት ነው። በጣም የምትሳዝነው ያው በሙሽርነቷ ማለት ነው። ከምሽርነት ሳትወጣ ነው የገደላትና እድሜ ልክ እስራት ተፈርዶበታል። መንግስት እንግዲህ መቀበል ነው፣ ምንም ማድረግ አይቻልም ማለት ነው። የትም አይገባምና ብቻ ለቤተሰቦቿ መጽናናት፣ ሌላው ይቅር ለቤተሰቦቿ መጽናናት እንመኛለን ማለት ነው። አዘጋ ደግሞ መስመር ላይ ነው ያልኩትን ሁሉ እየሰማ ነው። መጠየቅ የምፈልገው የ4 ዓመት ከ7 ወር ህፃን ሴት ልጅህን እናቷን እንደዚህ አይነት አጸያፊ ስድብ እኔ አስተዳደጌና ስብዕና አይፈቅደውም። እነዛን ቃላቶች ልጅክ እንድታወጣ ያደረካት ቃላቶችን እኔ ማውጣት አልችልም። እንደዚህ አይነት አጸያፊ ስድብ እናቷን እንድትሰድብ በስልክ በቮይስ በኢሞ ያደረካት ለምንድን ነው? እኔ ጋር አለ ልካልኛለች ኢክራም። ይሄን ጥያቄ ነው ላንተ መጠየቅ የምፈልገው። አባት ሆነክ ጨክነህ ልጅህን ጥላቻ እናቷን እንድትጠላ እናቷን እንድትሰድብ ታደርጋለህ? አንተ እውነት አባት ነህ? ይሄን ነው ጥያቄ። ፕሊስ መልስልኝ። ቴንክ ዩ። ምን እንደሚያስተምራት እንድትገደል ይፈረድባታል፣ በልጇ እንድትጠላ ይፈረድባታል ማለት ነው። እናት ሰጠችም አልሰጠችም እናት ናት። 9 ወር አርግዛ አምጣ ተሰንጥቃ ወልዳታለች ልጇን። አረብ ሀገርም ያለችው ለልጇ የተሻለ ህይወት ለወደፊት ህይወቷ ለማዘጋጀት ነው። ይቺ እናት ልጇን ጥላ የተሰደደችው። ስለዚህ ገንዘብ ስላላከች ገንዘብ ስትሰጪ ነው እናትነትሽ የሚሰጥሽ፣ እናትነትሽ የሚከበርልሽ ገንዘብ ስትልኪ ነው ስላላክሽ። አንተ አግብተህ እየኖርክ ለአንተ ሚስት ነው እንደ እሷ ገንዘብ የምትልክልህ? ልጅክ ናት፣ የማሳደግ ግዴታ አለብህ። እሷ ለወደፊት ህይወት ለልጇ ታስቀምጣለች፣ ለልጇ ቤት ትሰራላታለች። አብራችሁ ሳውዲ ሰርታችሁ ለፍታ የሰራችሁ በአንተ መሬት ላይ እሷ የሰራችሁን ቤት ትደሃታለች። አሌክ ብልዓፊያ ብላ ጥላልክ ወታለች። ተወው እሺ፣ ውሰደው፣ እመንልኝ ብቻ የኔ ንብረት እንደሆነ እመንልኝ እንጂ ውሰደው ብላ ጥላልክ ተሰደደች። አንተ ከሚስትህ ጋር ኑር ህይወትህን ብላ ጥላልክ ተሰደደች። እቺ ሴት ተሰዳ ስደት ላይ እየሰራች ባገኘችው አጋጣሚ በእህትክም በወንድምክም በባዳም ይሄ ሰርፕራይዝ የሚያደርጉ ሶሻል ሚዲያ ላይ በሚሰሩ በባዳም ያገኘችው ጊዜ እየላከች ለልጇ ልብስ ምንም እያሟላች ነው። ለምን ብርካሽ በኔ እጅ አልገባም ብሎ ልጅ እናቷን እንድትጠላ ማድረግ ይሄ ትክክል ነው? ይሄ ሰብአዊነት ነው? ይቺ ልጅ እኮ ስታድግ ነገ ይሄ ቮይስ ይቀመጣል። አይክላውድ የያዘውን ነገር አይረሳም። አይክላውድ የያዘው ነገር ይቀመጣል። ስታድግ ልጅክ ይህንን ስታስደርጋት እንደነበረ ስታቅ አንተኑ ነው የምትጠላክ። አንተኑ አባቷን እናቷን እንድትጠላ ስላረካት እናቷን እንድትሰድብ ስላደረካት ራስህን ነው የምትጠላክ። ለምን? በሰፈሩት ቁና መሰፈር አይቀርም። ዛሬ ብትጠላት ነገ ስታድግ ትወዳታለች። የእናቷን ማንነት ስታቅች ልጅ ሌላ አንድ ተጨማሪ ደግሞ የምነግርህ ነገር ምንድን ነው? የምትሰማኝ ከሆነ ሁሴን ይሰማል? ይሰማኛል። አዎ ይኸውልህ፣ ምናልባትም በስራ ጉዳይ ባትወጣ ኖሮ እች ልጅ የማደግ በህግም 7-8 ዓመት እስከሚሞላት ድረስ ቅድሚያ የሚሰጠው ለእናት ነው። የማሳደግ በእሷ እጅ ነው የምታድገው። አንተ ልታያት የምችለው በሳምንት 1 ቀን ምናልባትም እሱንም በህግ ከተፈቀደልህ ማለት ነው። አንተ ደግሞ የባሰ ሆኖ እንግዲህ የጥላቻ ንግግር እንድትናገርም እያደረግ፣ ሁለተኛ ራስ ሼር አድርገህ የፈለገችውን መግዛት ምናልባት እኔ እናንተ ያደግንቡ በእናታችሁ ምን ሊሆን ወይ ነው? እንደዚህ አይነት ታክሲ እኮ ነው ወልቆ ያው ሰጥቶኛል እኮ እንደዚህ ናት። በቃ እቺ አይነት ያው እዚች ጋር እኮ ነው ቁማ ላይትና ኤዲቶሪ አውጪ ብሩን ብሎኝ ሰጥቶኝ እኮ አታሎሽ ነው። በቃ አይዞሽ የታረፉ ከኔ ይዛጋል ኮመንት ታክሲ ተጫፍ ነው ማዲያው ጋር እስቲ ክፈቹ። ወረቀቱ ምን ይላል? እስቲ ወረቀቱ ምን ይላል? ቁልፍ ሰጠኝ። ቤት ጎነ ራይድ ነው። ራይድ እዚች ጋር ነው ቆመ ነን ቶሪያው ነው። እስቲ ወረቀቱን ክፈችው። እስቲ ወረቀቱን ክፈችው። እኔ ደውዬ አይደለም እዛ ጋር እኔ ፓስፖርቱን ወስጄ የመጣው ገባኝ። ቤት ጎነ ጫነሽ ያው ከዛ ምንድነው ሳሪስ አደባባይ ላይ እኮ ነው የጫነኝ። እሺ ሳሪስ አደባባይ ላይ ሲጨነሽ ቆሞ ነበር ብዙ ሰዓት
ልጁ እዛ ነው የሚሰራው እኮ እነዛ የሚሰራ ከሆነ እዛ ነው እኮ አንቺ እዚህ እኮ ከየት ታገኘዋለሽ ታውቂዋለሽ ወይ ልጁ ታውቂዋለሽ ወይ ልጁ ማልቀስ እኮ ምንም አይጠቅምሽም እኮ እጄን ይዞኝ ያገዳብል እጄ እንኳንም ወሰደባት ሊኖሪ ወርቀት ነው ብሎ ሰጠኝ አዲስ አበባ በላይ ማናለኝ ደም የለችም እዚህ ጋር ራጅ ነው ወይኔ ቁልፍ ራጅ ደውለሽ አመጣሽበታል አይደል ስልኳንም የለም እንጂ ስልኬንም ወስደው ከሳሪስ ነው የተነሳችው እኮ አለች ሳሪስ አዳማ ላይ የጫነሽ ሳሪስ አዳማ ነው ቁልፍ ያጂና ያዳሽ ብሩ ከዚያው ጫለ ኤቲኤም አውጥተሽ ነው የሰጠሽው ከሞኬ ላይ ሆኖ ብሩ አውጥቼ ምን በለኝ